ኢራቅ ባግዳድ 1979 ዓ.ም አዲሱ ፕሬዝዳንት ሳዳም ሁሴን በከተማው በሚገኝ አንድ ትልቅ አዳራሽ ውስጥ የፓርቲያቸውን አባላት ለስብሰባ ጠርተዋል። ስልጣን ከያዙ ገና ሳምንት ባይሞላቸውም ኢራን ግን አሁን በእጃቸው ናት። ይህንንም ዓለም እንዲያውቀው ፈልገዋል። ወርሃ ሐምሌ ነው። የውጭው ሙቀት 40 ዲግሪ ሴልሺየስ ይደርሳል። አዳራሽ ውስጥ ግን ያለው ግለት ከፀሐዩ በላይ ይለበልባል። ሳዳም ወደ መድረክ ወጥቶ በዝግታ እየተራመዱ ጥቂት ወረቀቶችን ገለጥ አደረጉ። ከሳዳም መምጣት ጥቂት ቀደም ብሎ አንዱ የደህንነት ሰው መድረኩ ላይ ወጥቶ እንዲህ ሲል ተናግሮ ነበር። በፕሬዝዳንቱና በኢራቅ ላይ የታለመ አስከፊ ክህደት ሴራ ላይ ደርሰንበታል። ከፍተኛ የፓርቲው አመራሮች ሳዳምን ከስልጣን ለማውረድ አሲረዋል። ወንጀለኞቹም አሁን እዚሁ አዳራሽ ውስጥ ይገኛሉ። አዳራሹ ውስጥ ድንገት የሞት ዝምታ ሰፈነ። ሳዳም ሙሉ ቁጥጥሩን ጨብጠዋል። ሳዳም አንድ ሰው ወደ መድረክ ጠሩ። ረጅምና ቀጭኑ ሙሁይ አብዲልሃል ሁሴን በመተላለፊያው በኩል እየተራመደ መጣ። እሱ የአብዮታዊ ምክር ቤቱ አባልና በስልጣን ቁንጮ ላይ የነበረ ሰው ነው። ነገር ግን ከጥቂት ቀናት በፊት በአንድ ስብሰባ ላይ ሳዳምን ተቃውሞ ነበር። ያ ትልቅ ስህተት ነበር። ሙሃይ መድረክ ላይ ወጥቶ ማይክራፎኑን ጨበጠ። ሳዳም ረጅም ኩባዊ ሲጋራቸውን እያጨሱ በዝምታ ቁጭ አሉ። ሙሃይ መናዘዝ ጀመረ። ሳዳምን ለመጣል አስሬ ነበር እያለ ግን ሁሉም ውሸት ነበር። ያመነባቸው ወንጀሎች በሙሉ የተቀነባበሩ ናቸው። እውነቱ ግን ሙሃይ ከመድረክ ከመውጣቱ በፊት በጭካኔ ተገርፏል። ይህንን ሴራ ካልተናዘዝክ ሚስትህንና ሴት ልጅህን በፊት እንደፍራቸዋለን ተብሎ ተዝቶበታል። ቤተሰቡን ለማዳን ሲል ነፍሱን ለሰይፍ አሳልፎ ሰጠ። ኑዛዜው ሲያበቃ ሳዳም ተነሱ። ሲጋራቸውን እያጨሱ እነዚህን ከዳተኞች ምን እናድርጋቸው ሲሉ አዳራሹን ጠየቁ። መልሱን ግን ራሳቸው ሰጡት። ከሰይፍ ውጪ ሌላ አማራጭ የለም። ፍርሃት ያንቀጠቀጣቸው የፓርቲ አባላት እሺ ለማለት በሚመስል መልኩ በከፍተኛ ሁኔታ ማጨብጨብ ጀመሩ። ሳዳም መመሪያ ሰጡ። ስሙ የተጠራ ሰው ተነስቶ የፓርቲው መፈክር እየተናገረ ከአዳራሹ ይውጣ። አንድ በአንድ ስም መጠራት ተጀመረ። ወዴት እንደሚወሰዱ ባያውቁም መጨረሻቸውን መገመት አልከበዳቸውም። አብዛኞቹ ታዘው ወጡ። አንዱ ግን በድንጋጤ ጮኸ። እኔ እኔ ምንም አላረኩም ሲል ተናገረ። ሳዳም ግን ቀና ብለው እንኳን አላዩትም። በቀዝቃዛ ድምፅ መመሪያውን ደገሙት። ሰውየው አንገቱን ደፍቶ ወጣ። 68 ሰዎች ተጠሩ። ከዛም ሳዳም በቀሩት አባላት ላይ ፈገግ ብለው ስለ ታማኝነታቸው አመሰገኑ። አዳራሹ ውስጥ ያሉት በደስታና በጭንቀት አለቀሱ። ሳዳም ራሳቸው መድረክ ላይ ሆነው የውሸት እንባ አፈሰሱ። ከአዳራሾቹ የወጡት 68 ሰዎች ግን በቀጥታ ወደ እስር ቤት ተወሰዱ። በቀጣዮቹ ቀናት 22ቱ የሞት ፍርድ ተፈረደባቸው። ረሸኞቹ ደግሞ የራሳቸው የፓርቲ ጓደኞች እንዲሆኑ ተደረገ። ውጪ በሺዎች የሚቆጠሩ ሰዎች ባንዲራ እያውለበለቡ ለአዲሱ ፕሬዝዳንት ድጋፋቸውን ሲገልጹ፣ በግቢው ውስጥ ግን የጥይት ድምፅ ያስተጋባ ነበር። የሳዳም ጓደኞች አንድ በአንድ ተረሸኑ። አንዳንዶቹ ረሻኞች በድንጋጤ የተንቀጠቀጡ ጥይት ይስቱ ስለነበር ሰዎቹ ለመግደል ደጋግሞ መተኮስ ነበረባቸው። ሳዳም ሁሴን ረክተዋል። ለፕሬዝዳንትነቴ ጥሩ ጅማሮ ነው ብለው አሰቡ። ይህ የሳዳም የመጀመሪያው የጭካኔ ትዕዛዝ ነበር።